ያው እንዳታመሽ በእንግሊዘኛ ማለት ብትፈልጉ ምን ትላላችሁ? መጀመሪያ ማየት ያለብን አንድ ቃል አለ ከማምሸት ጋራና ከማርፈድ ጋራ በተገናኘ ማለት ነው። እሱ ምን ይባላል? ሌት ይባላል። አርፍጃለሁ ስል ምን እላለሁ? አም ሌት። አርፍጄ አላውቅም I am never late. I'm never late እንላለን ማለት ነው። እየመሸ ነው ስንልስ ምን እንላለን? It's getting late. It's getting late. It's getting late. ወደ ዋናው ነጥባችን ስንመጣ ሶስት ነገሮችን መመልከት አለብን እዚህ ጋር። መጀመሪያ መቆየት ምንድን ነው በእንግሊዝኛ? stay። በጣም ጥሩ። ውጭስ? out። እሺ ላይ up። እነዚህ ሶስት ቃላቶች ያዙልኝ። ስለዚህ stay እና out ከዛን up። አሁን እኛ ያለው ምንድን ነው? ውጭ እንዳታመሽ ነው ሐሳቡ እዚህ ጋር አይደለ? ውጭ እንዳያመሽ ደግሞ ያ ሰው ምን እንለዋለን? don't እንላለን። ከዛን stay out late እንላለን ማለት ነው። don't stay out late ውጭ እንዳታመሽ ነው ሐሳቡ። Don't stay out late. ቤት ውስጥም ማምሸትም አለ አይደለ? ቤት ውስጥ ሲሆን ምን ይሆናል? don't stay up late ይሆናል ማለት ነው። ስለዚህ ቤት ውስጥ ሲሆን እንዳታመሽ ማለት ስትፈልጉ don't stay up late። Don't stay up late. ውጭ ሲሆን ደግሞ don't stay out late እንላለን ማለት ነው። የቤት ስራችሁ አመሻለሁ በእንግሊዝኛ ማለት ብትፈልጉ ምን ትላላችሁ? እሱ በኮሜንት እጠብቃለሁ። ሰላማችሁ ይብዛል።